ሰላም የኔ ተመልካቾች እንዴት ናችሁ? አሁን እንግዲህ ሁላችሁም የምትገኙት ፍቅር ሰጡ ዩቲዩብ ላይ ነው። እኔም እንግዲህ እንደተለመደው ከትንሽ ጊዜ ቆይታ በኋላ ዛሬም ጥላ የተሰኘውን ፊልም ፕሮግራም ምርቃት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ተገኝታችሁ ማየት ላልቻላችሁ ሰዎች የዚህን ምርቃት ፕሮግራም በኔ ዩቲዩብ ታገኙታላችሁ። ሁላችሁም እስከመጨረሻው ሰብስክራይብ ያደረጋችሁ አብራችሁን መቆየት እንዳትረሱ። መልካም ጊዜ።
በተለያዩ ስራዎች ላይ የምንወዳቸው የምናደንቃቸው ተዋንያን ወደዚህ ወደ አዳራሽ እየገቡ ይገኛሉ። ደግሞ እንዴት አምሮባቸዋል! እንዴት አምሮባቸዋል! ናይስ! እንኳን ደህና መጣችሁ። ሁላችንም ተነስተን በክብር ወደ መድረክ መጣት ደስ ይለኛል። አይናለም እንደሻው ስራ የተሰኘው ፊልም ኤክስኪዩቲቭ ፕሮዲውሰር በትወና ጭምር አለችበት። እንኳን ደስ አለሽ። ሀሳቦችን አንደበስሽ ደግሞ መስል እናመሰግናለን። ያው እንዳያችሁት ነው ስሜቷ ተረብሿል። ለምን ሻወር ሳልፋ እዚህ ጋር ደረሰች። ያው ውስጧ ብለን ታውቃለች። ስለዚህ እንግዲህ በዚህ መሀል ሳትመሰገን የቀራችሁ ምንም ከእኔ ጋር እንደማትገናኙ ምንም ጥርጥር የለውም። ለምን ያው ፊልም ሆን ለመሆን በጣም በርካታ ውጣ ውረድ እንደሚታለፍና ብዙ ሰዎች እንደሚያግዙ ይታወቃል። በጥቅሉ ሁላችሁ ለዚህ ፊልም መሳካት ላደረጋችሁት አበርክቶ አመሰግናለሁ። እናንተ ደግሞ ከፍ አድርጉ። መልካም ጥሩ ሀሳቦችን ደግሞ ሰጠን ይችላል ብዬ አስባለሁ። በርካታ ስራዎቹ እናውቀዋለን። ያው ፊልሙ በኋላም ዘርዘር አድርገን እናወራለን። ሰዓት ለመጠቀም እንዲያመችን የዚህ የጥላ ፊልም ደግሞ ዳይሬክተር የሆነው ጀግና ባለሙያ ወደ መድረክ እንጋብዛለን። ፍጹም ክብረትን በክብረ እሱ ያዘጋጀው አስተያየት አድርጎ የነበረውን ፊልም የማዘጋጀት ዕድል ስላገኙ ሳንፕራስ በስራ ውጣ ውረድ ውስጥ ብዙ አሳልፈናል አብረን እንደ ክሩ እንደ ተዋናያን በደንብ ለደከማችሁበት እጅግ ላመሰግናችሁ እፈልጋለሁ። ሙላቱ ጌታቸው ትልቅ ደራሲና አዘጋጆች ጭምር ነው። ተዋናዮች አይደለም። አዘጋጅን ማዘጋጅ ትንሽ ፈተና ነው። ሙሌ ግን ያንን ፈተና አልነበረም ለሚሰጠኝ የነበረው የሚያደርግበት የሚያግዝበት መንገድ በጣም ያስደንቅ ነበር ነው። እንግዲህ አስፋፍቴ ቴዲ ለህይወት ዘመን ብታስፈጥኑበት የሚጮሁበት ትወና ስታደል ከፊት የተሰለፈ በጣም ነው ፈጣሪ የማመሰግነው። ከአንተ ጋር የመስራት ዕድል ስላገኘሁ ሞገስ ነው ያድል። አሁን እዚህ ብዙ ባለሙያዎች እንዳላችሁ ይታየኛል። ትልልቅ አዘጋጆች አላችሁ። ኢየሩሳሌም ገበያ ትባላለች። ጄሪ
ታሰሯት የምታተርፉባት እጅግ በጣም ጎበዝ ተዋናይ ነገ በእነ ሙሉዓለም በኔሳ ቤት ላይ ብንመጣ ትልቅ ተዋናይ ሆና እንደማግኘት ትገኛል። ከዚህ የተሻለ ሞገስ ያድልሽ፣ ልብሽን አይስወድሽ። ሌላዋ አጠገብ ያለች ፕሮዲውሰር አይናለም በጣም አስቸጋሪ የስራ ባህሪ ይችላል። ያልኳትን በሙሉ ለስራው የሚያስፈልገው ነገር በሙሉ አድርጋለች። ተስፋ የጎደለ ምንም ነገር የለም። በፊልሙ ላይ ድክመት ብታገኙ በእኛ በእውቀት ማነስ ወይ በአጋጣሚ ያለመመቻቸት የተፈጠረ እንጂ የፕሮዲውሲንግ ችግር አይደለም። ከልብ ልታመሰግኑ ይፈልጋለሁ። በጣም የምኮራበት ግርማ አበበ የኔ ረዳት አዘጋጅ ነገር እግዚአብሔር ረድቶ የራስን ፊልም ስታስመርቅ ዘርፍ ማየት እፈልጋለሁ። እንደሚሳካለ እና ተጓፈር በጣም በርካታ ፊልሞችን የሰራ ድካምን ማያቅ ዮናስ ወርቁ አንተን ከልብ እዚህ የተሰበሰባችሁ በአጠቃላይ የጥበብ ቤተሰቦች እንደ ፊልም ብዙ ማገዝ ያለብን ነገር አለ። ፕሮዲውሰሮችን ፊልሙን አይታችሁ ሼር በማድረግ ፖስት በማድረግ ፕሮዲውሰሯን እንድታግዟት፣ ብዙ ራስ ተናታን እሱን እንድትመልስ እንድታግዟት አደራ ማለት እፈልጋለሁ። ሁልጊዜ ስለምትመጡ ስራችንን ስለምታበረታቱ ከልብ እናመሰግናለን። በጣም እጅግ አድርገን እናመሰግናለን። እውነት ነው ሁሉ እንግዲህ በቀናነት እንደዚህ አይነት ፕሮግራም ያደረጉ ሀሳብ በመስጠት ለፕሮግራሙ የሚቀጥለው አብሮ ማለት በጣም እጅግ አድርገን እናመሰግናለን። በጣም ይገርማችሁ ይሄ አሁን በጆሮዬ በጣም ላይ ወሰደኛል። በዛም እንዲያለ ከስራው ግን ያንሳል። አንዴ የሮዙ በጣም ጥሩ እጅግ አድርገን እናመሰግናለን። የሄኒን አንደበት ያው ፊሽካውንም እሱ ስለሆነ የሚነፋው የእሱን አንደበት እንሰማለን። አሁን እዚህ መድረክ ላይ መመስገን ያለባቸው ለዚህ ፊልም መሳካት ሁሉም አስተዋጽኦ አድርገዋል። ከነሱ ደግሞ ትንሽ ላቅ ብለው ወደ አንደኛው እርከን ከፍ ያሉትን እዚህ ፊት ለፊት ማመስገን አለብኝ። ኤክስኪዩቲቭ ፕሮዲውሰሯ አይናለም ይሄን ሀሳብ ነገር አላለች። ስለዚህ ይሄን ፕሮግራም እዚህ ከፍ ከፍ እናደርጋለን። ይሄንን ደግሞ ዝግጅት እንድናስኬድ የፕሮሞተር ደሬ ይሄን ነገር እንደሚያስተካክለው ተስፋ እናደርጋለን። ሞዴሎቹ ወደዚህ የታሰበውን ነገር ይዘውልን እንዲመጡ እናደርግና ከዛ በዚህ እዚህ በመመሰጋገን ፕሮግራማችንን ጀምረ ነው ከዛ በኋላ ወደ ፊልም እይታው እንሄዳለን ማለት ነው። በጣም እጅግ አድርገን እናመሰግናለን። እንግዲህ ከዚህ ሙያ ባለቤቶች ባለፈ በቤተሰብ ግን የተደገፈ ስራ ነው እያየን የምንገኘው። ለዚህ ደግሞ ሁሉንም እጅግ አድርገን እናመሰግናለን። ዋው በጣም ደስ ይላል። ደስማ ድምቅ ይላል። ደስ ይላል። በጣም ጥሩ። ለክብር እንግዳችን ከዳይሬክተር ሄኖክ አየለ እጅ እዚሁ አንድ ላይ ሆነው እንግዲህ ላረግሽልን አበርክተው ሁሉ ከዚህ በላይ የሚገባሻል። ያው በዚህ ልክ ደግሞ ላመስግንሽ በሚል ነው ብላለች አይኒ። ታዲያ ከተላላ ይጨርጨራላ ሽጋገር እናመሰግናለን። ዋው በጣም ሽጋገር እናመሰግናለን። እጅግ አድርገን እናመሰግናለን። ለዚህ ፊልም በመሳካት ላረግሽው አበርክቶ ሁሉ ይገባል ተብሏል። ጭብጨባው የካፉ ተደርጎ ይከፍላል። ቀጣዩ ደግሞ በኢየሱስ
ከዚህ በላይ ስሜቷን እናስጨንቀው። ለማንኛውም እኔ ዋናው እሷ እንድትናገር የፈለጉት እኔ የምናገረው የመጣውን ማስተላለፍ ነው። እሷ ጋር ስሜት ወደ ስላለ ስሜት ወደ እናንተ እንዲጋባ ከመፈለግ ነው። እዚህ ፊልም ላይ ቅድም እንግዲህ ፍጹሜን በደንብ ከፍ ከፍ አድርጓታል። በትወና በኋላ ዚያተናት ደግሞ እናመሰግናታለን። ኢየሩሳሌም ገበየው ከትወና ስራዋ ባለፈ በዚህ ፊልም መስራታት ናገኘቷቸው በጣም ትልቅ ነው። መጀመሪያ ከፍ አድርጋችሁ ወደ መቀጥሉና ሚስጥሩ ደግሞ እንዲደርሳ እንመናችኋለን። ኢየሩሳሌም ገበየው ጄሪ ላንቺ ሁሉ እጅግ ጋር ታመሰግናለች። አይና መልካም። ከዛ በኋላ እዚሁ ደግሞ ምስጋናው ይሰጣል ማለት ነው። የምስጋናው ሚስጥርም በዛው አብረን እናወራለን ማለት ነው። ታዲያ ዝም ይባላል ይጨርሳል። እዚህ ጋር መጣት የለበትም። ወደዚያ ሰግቡ የተባሉ ሞዴሎቹ ቀጣይ ተጨማሪ ሽልማትም እንደዚሁ የምስጋና አለ። መልካም። ተጨማሪም ደግሞ ይገባታል በሚል ተጨማሪ ሽልማት አለ። ይሄማ እዚሁ ተከፍቶ መታየት አለበት። ሚስጥሩ ይነገራል። በጣም ደስ ይላል። ስለዚህ አይናለም እዚሁ ክፍት አድርጋ ኢየሩሳሌም ደግሞ አንገት ላይ ታሳርፈዋለች። ጨዋ ከእናንተ ያስፈልጋል። እንግዲህ ፊልም ሲሰራ ምን ያህል ዋጋ እንደሚከፍል በዚህ ማየት ይቻላል። በጣም ደስ ይላል። በጣም ትልቅ ነገር ነው። ይህም ደግሞ እውን ሆኖ ለማየት ስለበቃን ራሱ እኛም የዚህ ታሪክ አካል ስለሆነ በጣም ደስተኞች ነን። የምሬን በደግሞ ቃላቸው አመስግነዋል። በጣም ጀግና ባለዋል። ዋው ማስታወሻነቱ ከፍ የሚል ነው እንጂ ምድር የመለሰች አይመስላችሁሽ። ለማንኛውም በጣም ደስ ይላል። በዚህ ልክ ተደጋግፎ ፊልምን እውን ማድረግ በጣም ትልቅ ነገር ነው። መቼም በእርግጠኝነት ቅድምም ስንል ነበረ ምን አለ ቅድም ይሄ ፊልም ወዳችሁ በኋላ ላይ በርካቶች እንዲያዩት በተለያየ አሁን ዘመኑ የተመቸ በሶሻል ሚዲያ በደንብ አስተዋውቁ እየተባለ ነበር። ይህንን ሀሳብ ከፍ አድርጋችሁ ወይም ለብዙዎች ማድረስ አለብን። ተደጋግፈን ካልሆነ ፊልምን እውን ማድረግ በጣም ይከብዳል። ብዙ ሀስሎች ስላሉት ማለት ነው። ይህን ሀሳብ ደግሞ ዴታ መስራቱ እንግዲህ ፊልሙ ምርቃት ላይ የሚመጣ እንግዳ ልዩ የሚያገኘው ነገር አንዱ ተዋንያኑ በሙሉ ኖረው ዳይሬክተሩ ሀሳቡን ተናግሮ ፊልሙን መርቀን የምንሄድበት እና ዛሬ የሰማችሁት በጣም ብዙ ውጣ ውረድ ያለፉ ፊልም ሜከሮች ናቸው። የኢትዮጵያ ፊልም እንደዚህ ነው። በብዙ ነገር ውስጥ ነው የሚያልፈው እና ወጣቶቹ ፕሮዲሰሮች ብሩን እንዴት እንደሚያመጡት መቼም ይታወቃል። ከዛ ሁሉ ልፋት በኋላ ፊልም ያዋጣል ብለው ኢንቨስት ያደርጋሉ። እውነት ለዚህ በጣም ክብር ያስፈልጋቸዋል። አንድ ጊዜ እንግዲህ ገበሬ ከሰራ በኋላ ምርቱን መሰብሰብ አለበት አለ እና ኢትዮጵያ ሲኒማ ውስጥ አንድ የቸገረን ነገር የሰራነውን ነገር ራሳችን እየሰበሰብን አይደለም። እዚህ ላይ የኢትዮጵያ ፊልም ፕሮዲውሰርስ ፊልም ሜከሮች የምር መመካከር አለብን። ፊልሞቻችን በደንብ ነው የሚታዩት በመላው ዓለም፣ ግን የለፋንበት ነገር ተመልሶ አይመጣምና ፕሮዲውሰሮች መመካከር አለብን፣ መሰብሰብ አለብን ምርታችንን። ጊዜ እንኳን ደስ አለ። እሱም እንግዲህ እኛም ተከትሎ የመጣ ፊልም ሜከር ነው። በጣም ብዙ ስክሪፕት ይመርጣል እንጂ እስካሁን በርካታ ፊልሞች ሊሰራ የሚችል ሰው። ስለዚህ ተጠንቅቆ የሆነ አሻራ ለማስቀመጥ ከሚሞክሩት ወጣት ፊልም ሜከሮች መካከል ነው። በዚህ ውስጥ እንግዲህ የከፈለው ዋጋ እንዳለ ንግግሩ ሳግ እየተናነቀው ሲያቀርብ አይታችኋል። ጥላ በጣም የሚያስደስት ፊልም እንዲሆንለት ልባዊ ምኞቴ ነው። በጣም ትልልቅ ተዋንያንን ይዟል። መልካም እድል ይሁንልን።
ክብር ይሰማኛል። ኤሮፕላን ዳይሬክተር ስለሚታይ መጨረሻ ማለት የምፈልገው እንደ ቤተሰቦቼን በጣም አመስገን እፈልጋለሁ። ሁሉንም ፊልሜን ስሰራ ተለይታኝ ማታቅ አንድ አስተያየት ወደማይቀርበት ስለመዘላለ ሊወስ ትሸጋግራለች። መስማ ማለት ፈልጋለሁ። እሷ ሙዚየም ራያ እያለው ሰማይ ሆነሽ ይህንን ደስታ እንደምትጋሪ ተስፋ አደርጋለሁ። መስማ ላች በተረፈ እስከዛሬ አብራችሁ የሰራችሁ ፕሮፌሰሮች በቀጣይ አብራችሁ ለምትሰሩ ጭምር እጅግ በጣም ከልብ አመሰግናለሁ። የእኔ የስራ ባህል ይችላችሁ በጣም ብዙ ነው የሚወጣችሁ አብራችሁ ስለሰራችሁ ከልብ አመሰግናለሁ። ከዚህ ቀጥሎ ደግሞ በቀጣይ የምናስመርቀው አንድ ፊልም እንደዚሁ ዛሬ ገሃድ ላውንች ማድረግ ፈልጋለሁ። አንድ ፊልም ደግሞ ቀጣይ ይዘንላችሁ እንመጣለን። እግዚአብሔር አምላክ ሀገራችንን ጠብቆ የምንሰራበትን ነገር በበረከት እንዲሞላልን ዛሬ ልመና ያቀርባለሁ። እንግዲህ አንድ ሙስሊም እስከሚመረቅ እንዳትሞቱ እንመርቀዋለን የሚል ታኅሳስ 24 2018 የፍጹም ክብረት ፊልም ጥላ በይፋ ተመርቋል። በጣም እጅግ አድርገን እናመሰግናለን። የፕሮግራማችን ፊልም እንደዚሁ ፍስጤን፣ አይኔ፣ ጄሪ እነዚህ ኮሌጃችን ሁሉንም አመስግኑልና ቦታቸውን ይይዛሉ ማለት ነው። ጥላ የተሰኘው ፊልም ደግሞ አሁን እናይና ከዛ በኋላ መጨረሻ ላይ እዚህ ፊልም ላይ የተሳተፉት ሁሉ ከፍ እናደርጋለን። ይህን ሁሉ ስራ የወሰድነው የፊልም ምርቃቱ ዋናው ዓላማ እዚህ ላይ የተሳተፉትን ማመስገን ስለሆነ ነው። ስለታገሳችሁን እናመሰግናለን። መልካም ጊዜ ሌላው ካየለበት ለመድረክ ጠሩልኛላችሁ። ጥላ የተሰኘው ፊልም እውን ስላደረጉልን አጠቃላይ ክሮቹን እናመሰግናለን። ከዛም ባለፈ ለፊልሙ መሳካት አስተዋጽኦ ያደረጉትን ጭምር ይህን አክብረን ስለመጣ በድጋሚ እናመሰግናለን። በቅድሚያ አጋሮችን እንጠራለን። ሳሮን ኢፖክሲ ጭብጨባችሁ ከፍ ብሎ እንዲሰማ እንፈልጋለን። ከዚህ በኋላ ሳሮን ኢፖክሲ። በነገራችን ላይ ሳሮን ኢፖክሲ እንግዲህ እዚህ ብዙ ጊዜ እንደዚህ የፊልም ምርቃት ፕሮግራሞች ሲኖሩ የተለያዩ ምስሎችን እናያለን። እነዛን ምስሎች በኢፖክሲ ለየት ያለ ጥበብ ነው። በዛ ልክ አሳምሮ በማቅረብና በልዩ የዋጋ ቅናሽ 50% ቅናሽ አለው። እንግዲህ ኢቨንት እያደረጉ ነው። እናመሰግናለን። ምቾት አይቲ ሶሉሽን በኋላ ደግሞ ስለዚህ ስለ ምቾት በምቾት እናወራለን። ለማንኛውም በደማቃቸው አመስግኑልን። ለዚህ ፊልም መሳካት አስተዋጽኦ ስላደረጉ እጅግ አድርገን እናመሰግናለን። መልካም ያያ ኢቨንት ዳይሬክተር ያሬድ ግርማ ነው የሚመራው። በፊልም በድራማ እንደዚሁም በሚውዚክ ክሊፕ ዳይሬክት በማድረግ እናውቃለን። በሶሻል ሚዲያ ደግሞ የፊልም ምርቃቶችን እንደዚሁም የፊልም ቪዲዮዎችን ቆንጆ አድርጎ በመስራት ፊልምን በስፋት ከዘመኑ ላይ የተራመደ የሚያስተዋውቅ ጀግና ባለሙያ ነው። ያሬድ እጅግ አድርገን እናመሰግናለን። ያያ ኢቨንት አሁን እንቀጥላለን። የማስተዋል እያዩን የሚያክል ጀግና ድምፃዊ ኮንሰርት ያዘጋጀ ከሀገር እስከ ውጭ የተዘረጋ የኢቨንት ብቃት ያለው ካምፓኒ ይጠራላችሁ። ቢቲ ክሬቲቭ ኢቨንት የበላይ ጠባቂው ኤምሲ ቴዲ ነው። በስራ ምክንያት ማለችን ላይኖር ይችላል፣ ግን በተወካይ ክብሩን ይወስዳል። በደንብ አድርጋችሁ አመስግኑልን። መልካም አሁን እንቀጥላለን። ፎቶዎቹ ይለያሉ፣ ዘመንም ይቀድማሉ ይላል። ማን ነው? አንጀሎ ፒክቸርስ። እጅግ አድርገን እናመሰግናለን። የአንጀሎ ፒክቸር ክሮቹ ያጨበጨቡ ነው ይመስሉ። ከፍ አድርጋችሁ ሲያመስሉ ናይስ። በጣም እጅግ አድርገን እናመሰግናለን። ይኸው እያንዳንዷን ትዕይንት ተጠቀም እያደረጉ ይገኛሉ። ጭብጨባው እዚህ ጋር ድምቅ ብሎ እንዲሰማ ፈልገ መልካም አሁን እንቀጥላለን። ሁሌም ለጥበብ በሩን ክፍት የሆነ ነው። የኢቨንት ድምቀት፣ የሰርግ ዝግጅት ውበት ነው። ማን ነው? ዲጄ ኤቢ ኤንድ ዲኮር። ስትገቡ ጀምሮ ዲኮሩ ስራ ተመልክታችኋል። በዛው ልክ ደግሞ እንግዲህ በዚህ ሙያ ላይ ከፍ ብለው እንዲወጡ ደግሞ ማሰልጠኛም ጭምር ከፍተዋል። ዲጄ ኤቢ ኤንድ ዲኮር በደንብ አድርጋችሁ አመስግኑልን። መልካም አሁን እንቀጥላለን።
እንቀጥላለን። አብይ ሜካፕ ለዚህ ፊልም መሳካት አስተዋጽኦ አድርጓል። በደንብ አድርጋችሁ ከፍ አድርጋችሁ አመስግኑልን። እጅግ አድርገን እናመሰግናለን። ኤቫ ሰርፕራይዝ ፕላነር እነሱንም እንደዚሁ እጅግ አድርገን እናመሰግናለን። ይቀጥላለን። አሁን ተወካይ ካሉ በዛው ቢወስዱን እንጠይቃለን። ስላበረከቷቸው እናመሰግናለን። ሲሞቅ እናመሰግናለን። መልካም የብዙዎች የመዝናኛ ምርጫ ነው። ጥበበኛን ደግሞ ያከብራል፣ ከፍ አድርጎም ያስተናግዳል። የምቹ መዝናኛ የት ነው ካላችሁ ፓልሚ ላውንጅ ነው። ለዚህ ደግሞ አጋርነቱን አሳይቷል። ፓልሚ ላውንጅ እጅግ አድርገን እናመሰግናለን። ለዚህ ፊልም ብቻ ሳይሆን ለበርካታ ፊልሞች እንግዲህ የመዝናኛ ምርጫ በማድረግ በርካቶች የሚሄዱበት ነው። ለመዝናናት ይመረጣል። እጅግ አድርገን እናመሰግናለን። ኤክሶደስ ፊልም ፕሮዳክሽን በጣም እጅግ አድርገን እናመሰግናለን። ለዚህ ፊልም መሳካት ላደረጉት አስተዋጽኦ እጅግ አድርገን እናመሰግናለን። እቴጌ ፊልም ፕሮዳክሽን ደግሞ ኤክሶደስ ፊልም ፕሮዳክሽንን ተከትሎ ይመጣል። በደንብ አድርጋቸው አመስግኑ። ሁሉንም የምናውቃቸው ባለሙያዎች በበላይነት የሚጠብቋቸው ካምፓኒዎች ናቸው። ሁሉንም እጅግ አድርገን እናመሰግናለን። ዘናጭ ሀበሻ ሌላው ደግሞ ለዚህ ፊልም አጋርነቱን ያሳየ ድርጅት ነው። እጅግ አድርገን እናመሰግናለን። ራዱ ሞባይል እጅግ አድርገን እናመሰግናለን። እንዲሁም ሸገር ሱት ሁሌም ቢሆን ለዚህ አይነት ኢቨንቶች ድምቀት ናቸው። እጅግ አድርገን እናመሰግናቸዋለን። ሳሚ ጋራዥ እጅግ አድርገን እናመሰግናለን። እስከባ ሞራል ድጋፍ ያስፈልጋል። ሁሉም በተለያየ መልኩ እንግዲህ ለሚያደርጉት ድጋፍ እናመሰግናቸዋለን። ምግባረ ሰናይ ሆስፒታል እንዲሁም ደግሞ አልብላኒ ሬስቶራንት አልብላኒ ሬስቶራንት እጅግ አድርገን እናመሰግናለን። እንዲሁም ቅዱን ህንፃዬ ስህተት ካለ እንግዲህ ታረማለሁ። እዚህ ላይ የተጻፈው ይቀጣል። ቅዱን ህንፃዬ ይሰኛል። እንግዲህ አቀራራቸው ቢሆን ቅዱስ ሊሆን ይችላል ተብሏል። ቅዱስ ህንፃዬ ከሆነ አጠቃላይ አጋር ድርጅቶችን በዚህ ልክ አመሰገንን። አሁን ደግሞ ወደ ፊልም ክሮች ነው የምናልፈው። አሸናፊ ገብረየስ ሜሽ ፖስተር ዲዛይን ከዚህ በኋላ ከፍ ብሎ ድጋፋቸው እንዲሰማ እንፈልጋለን። አጠቃላይ የፊልም ክሮች ነው ከፍ እያደረግን የምንገኘው። አሸናፊ ገብረየስ ሜሽ ፖስተር ዲዛይን እናመሰግናለን። ሰለሞን ባዩ ግሪፕ የተለያዩ ስራዎች እናውቃቸዋለን። እጅግ አድርገን እናመሰግናቸዋለን። ክሮቹ ከይቅርታ ጋር እሱ እናመሰግናቸዋለን። እናመሰግናለን። ልዑል ዳንኤል ፕሮዳክሽን ኮኦርዲኔተር በጣም እጅግ አድርገን እናመሰግናለን። ጭብጨባውን እንደቀጠለ ደግሞ ልዕልት ጸጋዬ ኮንቲኒቲ እና ኮስቲዩም እንሰራለን። ልዑል ዳንኤል እናመሰግናለን፣ ፕሮዳክሽን ኮኦርዲኔተር። ልዕልት ጸጋዬ ደግሞ ኮንቲኒቲ እና ኮስቲዩም። በደንብ አድርጋችሁ አመስግኑ። በተለይ በእኔ በቀኝት ቀዝቀዛ ነው ናይስ ላይ ያላችሁ መልካም። ሰላማዊ ስዩም ሜካፕ ልዕልት እናመሰግናለን። ሰላማዊ ስዩም ሜካፕ በደንብ አድርጋችሁ አመስግኑ። እንዲሁም ሩሃማ ከድርም በሜካፕ ተከትላ ትመጣለች። ሁለቱንም ባለሙያዎች በደንብ አድርጋችሁ አመስግኑልኝ። ሰላማዊ ስዩም፣ ሩሃማ ከድር በሜካፕ አብረው ያሉ ባለሙያዎች እጅግ አድርገን እናመሰግናለን። ሮቤል ብርሃኑ ፕሮዳክሽን ማናጀር የተለያዩ ስራዎችን የሰሩ በስራቸው በጣም የምናደንቃቸው ባለሙያዎች ከፍ እያደረግን ነው። የቀደመውን ስራቸውን አስበን ይሄንንም ጨምረን በደንብ እናመስግናቸው። መልካም። እዝራ ያሬድ ቅመም ረዳት ካሜራማን በደንብ አድርጋችሁ አመስግኑልን። አሁንም እንቀጥላለን። ያሬድ ሽፈራው ሳውንድ
በጣም እጅግ አድርገን እናመሰግናለን። በበርካታ ስራዎች እንግዲህ ጠበቅ እያሉ ሙያቸውን ሲሸጡ ሙያቸውን ደግሞ ሲያጋቡ ተመልክተናል። ያሬድ ሽፈራው ሳውንድ እጅግ አድርገን እናመሰግናለን። ግርማ አበበ ረዳት ዳይሬክተር፣ ግርማ አበበ ረዳት ዳይሬክተር ቀደም ሲል ፍጹም ክብረት እንደነገረን እንግዲህ በሰራቸው ስራዎች ሁሉ በጣም እናመሰግናለን። በቀጣይም በጣም በበርካታ ስራዎች እንጠብቀዋለን። ሙሉ ጤንነት ደግሞ የሚሰጠው ይመኛል። ግርማ አበበ ረዳት ዳይሬክተር። መልካም እንቀጥላለን። ጠብቅ ብሎ ለፕሮግራም ድምቀት ነው። በዛ ላይ ደግሞ የሰራው ይሳካለታል። ዳዳ ኢንተርቴንመንት ደረጀ ስጦታ የዚህ ፊልም ደግሞ ፕሮሞተር በመሆን እንግዲህ እያንዳንዱ ስራ እንዲሳካ የሙያውን አበርክቶ ስላደረገ እናመሰግናለን። ዳዳ ኢንተርቴንመንት ደረጀ ስጦታው ለሰጠን ስራዎች ሁሉ እናመሰግናለን። ኤዲተር እና ከለር ነው የምንጠራው። እያጨበጨባችሁ አማኑኤል የማርሸት በጣም ለዚህ ፊልም ብቻ ሳይሆን ለበርካታ ፊልሞች መሳካት ጀግና የሆነ ባለሙያ ወደ ማጋቱ አመስግኑ ነው። ብዙ ጊዜ ከጀርባ ያሉ ባለሙያዎች ስራቸውን ወይ የሚወጣው እነሱ ከፊት አያወጡም እና እዚህ ጋር ግን ይሄ ትክክለኛ ሰዓት ነው እነሱን ለማመስገኛ ወደ ማጋቱ አመስግኑ ነው። ወደፊት አልሞቷል ጥለፈኝ አንላቀቅም እያለ በርካታ ስራዎችን ሰርቷል። ምንድነው? ሲኒማቶግራፈር ነው። ማን ነው? ዮናስ ወርቁ። ዋው ዋው ዋው! ዮናስ ወርቁ በጣም እጅግ አድርገን እናመሰግናለን። ዋው ዮኒ እናመሰግናለን በጣም። ልቀጥል? እሺ ወደ ትወና ገብቻለሁ። ህፃን መግደላዊ ቴዎድሮስ ላይ ባያቸዋቸው ግን ወደማያቸው አመስግኑ። እነዚህ ልጆች እዚህ ጋር ነገ ከፍ ብለው እንዲታዩ ያደርጋልና ለእነሱ ያለው ትንሽ ማሸበር አድርጋችሁ አጥብቁ። እናመሰግናለን። ህፃን ማህሌት አሰፋ ትከተላል። በጣም እጅግ አድርገን እናመሰግናለን። በቀጣይ ደግሞ በዚህ የጀመሩት ስራ እያበራ ከፍ ሲሉ ጭምር አብሯቸው እንደሚዘልቅ ያስታውቃል ስራቸው። ህፃን ማህሌት አሰፋ ይኸው እሱማ አመስግኗል። ናይስ። ናትናኤል ሴራኒ እዚህ ፊልም ላይ የተሳተፈ ባለሙያ ተዋናይ ማለት ነው። የኔነህ ወርቁ በበርካታ ስራዎች እናውቀዋለን። በጣም ግሬስፉል በሆኑ የትወና ወይም ካራክተር ቦታዎች ላይ በጣም በሚገርም ብቃት የተወነ ባለሙያ ነው። እጅግ አድርገን እናመሰግናለን። ከሰጠን ስራዎች ሁሉ በጣም አሪፍ። ማዕረግ ግዛው እጅግ አድርገን እናመሰግናለን። የሚለው ነገር ናይስ እናመሰግናለን። ማዕረግ ግዛው ሁሉም እንግዲህ ይህ ፊልም እውን እንዲሆን ከፍተኛ አስተዋጽኦ አድርገዋል። ሙያቸውን አበርክተዋል። ትወና የኔነው ወርቁ ሌላ በዚህ ፊልም ላይ በትወና የተሳተፈ ባለሙያ ተቀራረበ። የኔነው ወርቁ አለ። ይሄ ነው ወርቁ። በድጋሚ ጭብጨባ ናይስ። የስም መቀራረብ ነው። ይሄ ነው ወርቁ። እናመሰግናለን። መላኩ ግርማ ሁሉም በትወና ተሳትፎ እንግዲህ ብቃታቸውን አሳይተውናል። እጅግ አድርገን እናመሰግናቸዋለን። መላኩ ግርማ መልካም። አሁንም እንቀጥላለን። ሌባና ሌባ ላይ ፕሮዲውስ አድርጓል። መላኩን እናመሰግናለን። ጉዳይ ባለቀሚስ ትወና ላይ ተሳትፏል። እነዚህ ላይ አልሞቷል ደግሞ ፕሮዲውስ አድርጓል። የጉማ አዋርድ ተስፋ የተጣለበት ተዋናይ ተብሎ እጩ ነበር። ዮናስ እንደየ ናይስ። በጣም ዚጋር እናመሰግናለን።
ኤክስኪዩቲቭ ፕሮዲውሰር ፊልሙ ላይ ተወነች፣ ድርሰትም ጻፈች። ደግሞ ዛሬ ቁጭቷን የተወጣችው አይናለም ገበየሁ አይናለም እንደሻው አይናለም እንደሻው በዚህ ልክ የሰራችሁ የጀመራችሁ ስራ ሰብሮ ማየትም የመሰለ ነገር የለም። አይናለም እንደሻው እንኳን ደስ አለሽ ብለናል። እንኳን ደስ አለሽ። እዚህ ቆም ባለች በዚህ ባካችሁ አልሞቷል ኪያ እርሜን በዝናና አሁን ደግሞ ጥላ የትወና ብቃቷ የነገ መዳረሻዋን በደንብ ያሳብቃል። የዳይሬክተሩን የፍጹም ክብረትን አንደበት ተውሼ በጣም ጀግና ተዋናይት ኢየሩሳሌም ገበየሁ ጌሪ ከፊልሙም ባለፈ ለፊልሙ መሳካት ያለችውን አስተዋጽኦ የሚያጎላ ድጋፍ ያስፈልጋታል። ናይስ ኢየሩሳሌም ገና በቀጣይ በበርካታ ስራዎች እንጠብቃታለን። እንደዚህ አይነት ቅልብ ያላቸው ባለሙያዎች ይብዙልን። አሜን ነው። ጭብጨባ ነው። መልካም አዲስ ፊልም ወጣ ሲባል ያለበት ነው የሌለበት ይባላል። ልክ እዚህ መድረክ ስበላ አንዳንድ መጫወት ያስፈልጋል። ለማንኛውም የመመረጡ ሚስጥር ምንድን ነው ስንል ለትወና መጥተው ዝግጅትን ያግዛል። የቲም ስራ በጣም ይችላል። ብዙ እንደ መስራቱ እውቅናው ያልቆፍ መሰው ነው። ዋናው ነገሩ ደግሞ ስሜትን ተረድቶ የትወና ብቃቱን በደንብ ያሳያል። ከዚህ በኋላም ፊልም ላይ እንዳይቀርብን እንፈልጋለን። እንስማማለን። ሙሉ አለምነታቸው ሙሉ አለምነታቸው ናይስ። በጣም እጅግ አድርገን እናመሰግናለን። ዲጄ ሆኖ ሰርቶ ስንቱን አስጨፍሯል። ሻላይ ክሊፕን በካሜራ ቀርጿል። ዳንሰሪ ነበር በዳንስ ተደንቋል። መካኒክነትን ሰርቶ ያውቃል። ትወና ላይ ሲደርስ 50 ፊልሞች ሰርቶ በትወና አስደምሞን ኮከብ እንድንለው ያደረገን እንዶይ ሶማሌ ከላይ እንግዳ ሰው ሀብቴ ቴዲ በጣም እጅግ አድርገን እናመሰግናለን። ለሰጠን ስራ ሁሉ ከ50 በላይ ፊልሞችን የሰራው ግን በሙሉ ብቃት ያለ ኮከብ ተዋናይ በደንብ አድርጋችሁ አመስግኑ። በነገራችን ላይ ቅድም ፍጹም የሚጠቆም እንዳደረገን አንሙት የተሰኘ ፊልም በቅርብ ጊዜ ይወጣል። በጣም የገረመኝ ጓጉቻለሁ ነገር 6 የሚሆኑ ካራክተሮችን ተራሶ የሚጫወቱ ዋው በደንብ አድርጋችሁ አመስግኑ። በዛው ደግሞ የሚችሮፍ አይቲ ሶሉሽን የሚባል በአሁኑ ሰዓት እንግዲህ ወደ ቴክኖሎጂው ሄዶ ያለውን ሙያና ያለውን እውቅና ከባለሀብቶች ጋር አዋደው ሌላ የአይቲ ሶሉሽን ካምፓኒ ከፍቶ በአንድ በኩል እንግዲህ ምቾት በደረሰ መረጃ ምቾት ማለፊያ የሚል ወይም ምቾት ማለፊያ የሚል የትኛው ቦታ የሆናችሁ አፕሊኬሽኑን ታወርዳላችሁ። ከዛ በኋላ የት ማለፍ እንዳለባችሁ የሚያሳይ ህይወትን የሚያቀል ቴክኖሎጂ ላይ ራሱ ገብቶ ሌላ ጉዳይ ውስጥ ያለ በጣም የምንወደው ተዋናይ ለዚህ በደንብ አድርጋችሁ አመስግኑ። መልካም ሀገርስ በዛ በክረምት 1-2 ሌባና ሌባ ባለቀሚስ ተከታታይ ድራማ ላይ ደግሞ ከመጣ ደራሽ ዙረት እነዚህ ሁሉ ላይ ጽሁፍም ላይ ያለበት ዝግጅቱ ደግሞ በጣም ደምቆ የታየለት ነው። በርካታ የሚውዚክ ቪዲዮ ክሊፖችንም በመስራት ይታወቃል። የዚህ ፊልም ደግሞ ዳይሬክተር
ፍጹም ክብረት በጣም እናመሰግናለን። በሰጠን ሰዎች ሁሉ እጅግ እናመሰግናለን። በነገራችን ላይ ከሙሉዓለም ጌታቸው ጋር 2 የሚሆኑ ፊልሞች ላይ ከፍጹሜ ጋር በጥምረት ሰርተዋል። ከቴዲ ጋር ደግሞ ኦልሞስት ወደ 3 የሚሆኑ ፊልሞችን በጥምረት ሰርተዋል። ቀደም ብዬ አስተዋውቃለሁ ብዬ የዘነጋሁት አንድ ነገር ምንድን ነው? የታሪኩ ብርሃኑ ባባ ወላጅ እናት በመካከላችን እንግዳ ሆነው አብረው ነበሩ። እሳቸው ከመስገን ይጠበቅብናል። እናመሰግናለን። ረጅም ዕድሜ ከበረከት ጋር እንዲሰጣቸው ደግሞ ከልብ እንመኛለን። መልካም ፕሮግራማችን ይህን ይመስል ነበር። መጨረሻ ላይ ግን አንድ የተረሳ ሳይሆን መጨመር ያለበት ሽልማት አለ ተባለ። እንግዲህ ዛሬ መከራ ነበረ። ወደ መሀል እናርጋት። ያው እሷ ዛሬ ሙሽራ ነች። ወደ መሀል እናርጋትና የመጨረሻ ላይ ጄሪን አለቃት ማለት እንደምን ሊሆን ብሎ አንድ ሲቀር መሰለኝ ላይ አንድ እዚህ ጋር ትመጡናላችሁ። የጓደኝነት ጥገነች ማርያምን አንቺ እግዚአብሔር ስለሰጠኝ አመሰግናለሁ። በጣም ብዙ ነገር ነው እና ሌላ ሰርፕራይዝ አለ። ሰርፕራይዝ የያዛችሁ ሰዎች ይዛችሁ ታንኪዩ በጣም ጥሩ። እንግዲህ ሰርፕራይዙን ይዛችሁ ወደዚህ ትመጡልናላችሁ። እንግዲህ ጥላ የተሰኘው ፊልም በዚህ ልክ እውን እንዲሆን ሁሉም ላደረጉት አበርክቶ በጣም እጅግ አድርገን እናመሰግናለን። ሰርፕራይዙ ተደብቆ ነው የመጣው። ናይስ ናይስ ናይስ። በጣም እጅግ አድርገን እናመሰግናለን። በጣም ቄንጠኛ የሆነ ስማርትፎን ነው የኔ ይመስላል አይነት ነገር አስቆረጀቻል። ለማንኛውም በዚህ ልክ ጥላ የተሰኘው ፊልም እውን ያደረጉት ባለሙያዎች እነዚህ ነበሩ። ይህን ፊልም ስለሰጡን እነሱን እናመሰግናለን። የክብር እንግዳችንም ሄኖክ አየለን እንደዚሁ እናመሰግናለን። እንግዶቻችን ሰዓታችሁን ስለሰጣችሁ ክበሩልን። ሰላም ገቡ። እሺ እንግዲህ እኔ ተመልካቾች ጥላ የተሰኘው የፊልም ምርቃት ይሄንን ይመስል ነበር። አክብራችሁ እስከ መጨረሻው ድረስ ስላያችሁኝ በጣም አመሰግናለሁ። ሁላችሁም ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ